ጤና ይስጥልኝ እንኳን ወደ ግሎባል ዴይሊ ኒውስ በሰላም መጣችሁ። እኔ ቤቲ ነኝ። ዛሬ መጋቢት 26 2018 ወይም በዩሮፒያን ካሌንደር ኤፕሪል 4 ቀን 2026 ነው። በዛሬው ዕለታዊ መረጃችን በአዲስ አበባ ከተማና በመላው ኢትዮጵያ ተግባራዊ የተደረገውን አዲስ የትራንስፖርት ታሪፍ ጅማሬ እንዲሁም የዓለም አቀፍ የነዳጅ ዋጋ መናር በሀገራችን የፈጠረውን ጫናና ሌሎችም አበይት ጉዳዮችን እንመለከታለን። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያ የትራንስፖርት ዋጋ ላይ ከፍተኛ ጭማሪ ተደርጓል። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ የነዳጅ ዋጋ ጭማሪውን ተከትሎ አዲስ የሕዝብ ትራንስፖርት ታሪፍ ይፋ አድርጓል። በዚህም መሰረት ሚኒባስ፣ ሚዲባስ እንዲሁም እንደ አንበሳና ሸገር ያሉ የከተማ አውቶቡሶች ላይ አዲስ የዋጋ ተመን ወጥቷል። በከተማዋ አጭር ርቀት እስከ 25 ኪሎ ሜትር በሚኒባስ 10 ብር ሆኖ ቢቀጥልም ረጃጅም ርቀቶች ላይ ግን ጉልህ ጭማሪ ታይቷል። ለምሳሌ አብዛኛዎቹ የከተማ አውቶቡሶች ቀደም ሲል 50 ብር የነበሩ የጉዞ መስመሮች ወደ 70 ብር ከፍ ብለዋል። ይህ የዋጋ ለውጥ የከተማ ውስጥ ጉዞን ብቻ ሳይሆን የክልልና የሀገር አቋራጭ የትራንስፖርት ዋጋዎችንም አድርጓል። በሌላ በኩል ደግሞ በቴክኖሎጂ የተደገፉ የትራንስፖርት አገልግሎቶች ራይድ ሄሊንግ ሰርቪስስ በተለይም እንደ ራይድ፣ ፈረስ የመሳሰሉት የዋጋ ማሻሻያ በማድረግ ላይ ይገኛሉ። አሽከርካሪዎች የጨመረውን የነዳጅ ወጪ ለማካካስ እንዲችሉ በመተግበሪያዎች ላይ አዲስ የዋጋ ስሌት ተግባራዊ ተደርጓል። ምንም እንኳን እነዚህ ቴክኖሎጂዎች የከተማውን ትራንስፖርት ቢያቅሉም የዋጋ ንረቱ በዕለታዊ ተጠቃሚዎች የትራንስፖርት በጀት ላይ ጫና ፈጥሯል። ወደ ሌላኛው ዜናችን ስናልፍ ይህ የትራንስፖርት ዋጋ ንረት ዋነኛ መነሻ የሆነው ከኤፕሪል 1 2026 ጀምሮ ተግባራዊ የሆነው አዲሱ የነዳጅ ዋጋ ነው። የንግድና ቀጣናዊ ትስስር ሚኒስቴር እንዳስታወቀው ነጭ ናፍጣ በ16.6 በመቶ ጭማሪ አሳይቶ በሊትር 163.08 ብር ገብቷል። ይህ የዓለም አቀፍ የነዳጅ አቅርቦት ችግር በኢትዮጵያ አቪዬሽን ዘርፍ ላይም ከፍተኛ ስጋት አሳድሯል። የኢትዮጵያ አየር መንገድ የነዳጅ ዋጋ ጭማሪው በዚህ ሁኔታ ከቀጠለ የዓለም አቀፍ የቲኬት ዋጋ ላይ ማሻሻያ ሊያደርግ እንደሚችል ጠቁሟል። በመጨረሻም በዓለም አቀፍ ደረጃ በመካከለኛው ምስራቅ ያለው ግጭት የነዳጅ እጥረቱን አባብሶታል። በተለይም የሆርሙዝ ስትሬት ትራንዚት መስመር መስተጓጎል የነዳጅ ጫኒ መርከቦችን እንቅስቃሴ በመገደቡ ኢትዮጵያን ጨምሮ በበርካታ ሀገራት የትራንስፖርትና የኢኮኖሚ አውታሮች ላይ ትልቅ ጫና መፍጠሩን ቀጥሏል። የዩናይትድ ስቴትስ ፖለቲክስ ኬኦስ አፕዴት እንመለከታለን። የዶናልድ ትራምፕ አስተዳደር ከዜግነት መብት እና ከበጀት ቅነሳ ጋር በተያያዘ የፈጠረውን አነጋጋሪ ክስተት፣ በፔንታጎን እየተካሄደ ያለውን ያልተጠበቀ የጦር መኮንኖች ስንብት እንዲሁም የናሳ አዲሱ የጠፈር ጉዞ ገና በጠዋቱ የገጠመውን አስቂኝ የመጸዳጃ ቤት ችግር ወደ እናንተ እናደርሳለን። አብራችሁን ይቆዩ። ወደ ቀጣዩ መረጃችን ስናልፍ በአሜሪካ ፖለቲካ ውስጥ ትልቅ አጀንዳ የሆነው የዶናልድ ትራምፕ የትውልድ ዜግነትን በርትራይት ሲቲዝንሺፕ የማስቀረት እቅድ በጠቅላይ ፍርድ ቤት ክርክር እየተደረገበት ይገኛል። ዶናልድ ትራምፕ በሕገወጥ መንገድ ወደ አሜሪካ ከገቡ ወላጆች የሚወለዱ ሕፃናት ዜግነት እንዳያገኙ የሚከለክለውን አወዛጋቢ ፖሊሲ ተግባራዊ ለማድረግ እየጣሩ ነው። የሕግ ባለሙያዎችና የሰብአዊ መብት ተሟጋቾች ይህ የትራምፕ ርዕዮተ ዓለም የአሜሪካን 14ኛ የሕገ መንግሥት ማሻሻያ የሚጥስ መሆኑን በመግለጽ ጠንካራ ተቃውሞ እያሰሙ ነው። ጉዳዩ አሁን ላይ በጠቅላይ ፍርድ ቤት እጅ የሚገኝ ሲሆን ውሳኔው በሚሊዮን የሚቆጠሩ አሜሪካውያን ሕይወት ላይ ትልቅ ትርጉም ይኖረዋል ተብሎ ይጠበቃል።
በሌላ በኩል ወደ ወታደራዊው ዘርፍ ስንገባ የዶናልድ ትራምፕ አስተዳደር በፔንታጎን ከፍተኛ የጦር መኮንኖች ላይ ያልተጠበቀ እርምጃ ፔንታጎን ፐርጅ እየወሰደ ነው። የመከላከያ ሚኒስትሩ ፒት ሄግሴት የጦር ኃይሎች ጠቅላይ ኢታማጆር ሹም ጀነራል ራንዲ ጆርጅን ጨምሮ በርካታ ከፍተኛ ጀነራሎችን በድንገት ከስልጣን አባረረ። ይህ እርምጃ የተወሰደው አሜሪካ ከኢራን ጋር ከፍተኛ ወታደራዊ ውጥረት ውስጥ ባለችበት ወሳኝ ወቅት በመሆኑ ውሳኔው በወታደራዊው ክበብ ውስጥ ትልቅ መደናገጥን ፈጥሯል። ከፍተኛ ልምድ ያላቸውን መኮንኖች ከስልጣን ማራቅ የሀገሪቱን ብሔራዊ ደህንነት አደጋ ሊጥል ይችላል የሚሉ ስጋቶች እየበረከቱ ነው። ከዚሁ የትራምፕ አስተዳደር ዜና ሳንወጣ የፕሬዝዳንቱ አዲስ የበጀት ዕቅድ ከፍተኛ ትችት እያስተናገደ ነው። ትራምፕ እና ኢሎን ማስክ በመንግስት ወጪ ቅነሳ ስም ለሕክምና ሜዲኬር እና ለሕፃናት እንክብካቤ ቻይልድ ኬር የሚመደበውን በጀት ጠቃሚ አይደለም በማለት ክፉኛ እየቀነሱት ነው። የፖለቲካ ተንታኞችና ተቺዎች እንደሚሉት ይህ እርምጃ ቢሊዮነሮችን ለመጥቀም ሲባል ዝቅተኛ ገቢ ያላቸውን አሜሪካውያን እና ቤተሰቦቻቸውን አደጋ ላይ የሚጥል ነው። የሕፃናት እንክብካቤን እና የጤና አጠባበቅን እንደ አላስፈላጊ ወጪ መቁጠር የትራምፕ አስተዳደር ለዜጎች ያለውን ግዴለሽነት ያሳያል ተብሎ በስፋት እየተተቸ ይገኛል። በመጨረሻም ወደ ሳይንስና ቴክኖሎጂው ዘርፍ ስናመራ ናሳ ወደ ጨረቃ ያመጠቀው ታሪካዊው የአርቴሚስ 2 የጠፈር መንኮራኩር ጉዞ ገና ከጅምሉ ባልተጠበቀ እክል ተስተጓጉሏል። ኤፕሪል 1 የተጀመረው የጠፈር ተመራማሪዎቹ ጉዞ ከምድር እንደተነሱ የገጠማቸው ትልቁ ፈተና የመጸዳጃ ቤት ማራገቢያ ቶይሌት ፋን እና መስራት ማቆሙ ነበር። በጠፈር ላይ መጸዳጃ ቤት አለመስራት ምን ያህል ፈታኝ እንደሆነ መገመት አይከብድም። እንደ ዕድል ሆኖ የናሳ የምድር ላይ መሐንዲሶች ፈታን መፍትሄ በመስጠት የጠፈር ተመራማሪዎቹ ተለዋጭ ዘዴ እንዲጠቀሙ ካደረጉ በኋላ ማራገቢያውን አስተካክለውታል። በተጨማሪም ማይክሮሶፍት አውትሉክ ብልሽት አጋጥሟቸው ነበር ሲሆን ሁሉም ችግሮች ተቀርፈው ጉዞ አሁን በተሳካ ሁኔታ ወደ ጨረቃ እየገሰገሰ ይገኛል። የዛሬው የግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊና ዕለታዊ መረጃዎችን በፍጥነት ለማግኘት የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። እንዲሁም በአፕል ፖድካስት፣ በአይሃርት ሬዲዮ እና በስፖቲፋይ ፎሎ በማድረግ ቤተሰብ ይሁኑ። እኔ ቤቲ ነበርኩ። ለሀገራችን ሰላምን፣ ለሁላችሁም ደግሞ መልካም የሥራ ሳምንት ይሁንላችሁ። ደህና ሁኑ።